ሰላም የተወዳችሁና የተከበራችሁ የአርሴናል ኢንፎ ፕላስ ተከታታዮቻችን በዛሬ ስፖርታዊ ዜናችን ላይ ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ አጠር ያሉ ስፖርታዊ መረጃዎችን አጋራችኋለሁ። ከእናንተ እንደተለመደባችሁ ቪዲዮ ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየቅኩ ወደ መረጃዎቼ አልፋለሁ። የቪክተር ዮከሬስ ጉዳይ ከሳምንት በፊት እንደነበረው ነው፣ ምንም አልተቀየረም። ተጫዋቹ አርሰናልን መቀላቀል ይፈልጋል። አርሰናልም ቢሆን ለተጫዋቹ የ5 ዓመት ኮንትራት ለማቅረብ መዘጋጀታቸውን ከኒኮላስ ሺራ ዘገባ ለመረዳት እንችላለን። የአርሰናል እና የማንቸስተር ዩናይትድ ኢላማ የሆነው የ27 ዓመቱ ስዊድናዊ አጥቂ ቪክተር ዮከሬስ ትላንት ስፖርቲንግ ነገሮችን ለማጣራት ውይይት ለማድረግ ተጫዋቹን ቢጠራውም ተጫዋቹ ግን በግልጽ ውይይት ለማድረግ ፈቃደኛ ባለመሆኑ ከፖርቹጋል ክለብ አስገድዶ ለመልቀቅ የስራ ማቆም አድማ እንደሚያደርግ እየተዘገበ ይገኛል። ዘገባውንም ሚረር አጋርቷል። ከ24 ሰዓት በፊት ቪክተር ዮከሬስ አርሰናልን እንደሚቀላቀል ለጓደኞቹና ለቤተሰቦቹ እንደተናገረ የሚጠቁሙ መልእክቶች ይደርሶኛልም ሲል አሌክስ ክሮክስ ዘግቦታል። አርሰናል ኢማኑኤል ራው ጋር ለማስፈረም በንቃት እየሰራ የሚገኝ የፕሪሚየር ሊጉ ክለብ ነው። የራው ተሰጥኦ በጣም ከሚፈልጉ ክለቦች መካከል ኤሲ ሚላን አንዱ እንደሆነ ግሎርኔን ዘግቦታል። ሰበር ዜና ተብሎ የወጣው እንግዲህ ቶማስ ፓርቲን የሚመለከት መረጃ ነው። አርሰናል እና በቶማስ ፓርቲ መካከል በአዲስ ስምምነት ላይ የሚደረጉ ድርድር ቆሟል። እስካሁን ምንም ስምምነት የለም። እናም አሁን በመጪው ቀናት መንገዶች የሚለያዩበት ወሳኝ ቀናቶች ይሆናሉ። ቶማስ እንደ ነፃ ወኪል አርሰናልን ሊለቅ እንደሚችል ከፋብሪዞ ሮማኖ ዘገባ ለመረዳት እንችላለን። ከቶማስ ፓርቲ ጉዳይ ጋር በተገናኘ አርሰናሎች የተጫዋቹን ኮንትራት ለማደስ ንግግሮችን ሲያደርጉ ነበረ። በአርሰናል እና በቶማስ ፓርቲ በኩል ግን አሁን ላይ ከስምምነት ላይ ካለመድረሱ ጋር በተገናኘ በነፃ ወኪል ቶማስ ፓርቲ ሊለቅ እንደሚችል እየተዘገበ ይገኛል። አጥቂ የመስመር አጥቂ ያላስፈረመው አርሰናል ቶማስ ፓርቲን ለመተካት ሌላ ስራ መጨመሩን ደግሞ ተዘግቧል። ፓርቲን ለመተካት በጣም ቀላል ይሆናል ተብሎ አይጠበቅም። የፓርቲ መቆየት ለክለቡ እጅግ አስፈላጊ ነበረ። ጥሩ ብቃት ላይ ይገኝ ነበረ። ልምድም አለው። ሊጉን ያውቀዋል። የሱ መኖር ለማርቲን ዙቢሜንዲ የመላመጃ ጊዜ ይሰጠው ነበረ። በተጨማሪም የቶማስ ፓርቲ አይነት አማካኝ ብዙ በገበያው ላይ የለም። በዙቢሜንዲ ይቀጥላል ወይስ ሌላ ተጫዋች ይፈልጋል ባይታወቅም የግድ ሌላ የመሃል ተጫዋች ማስፈረም ሊኖርበት እንደሚችልም ተዘግቧል። ቀደም ሲል ቶማስ ፓርቲ በኮንትራቱ ጉዳይ የማይስማማ ከሆነ አርሰናሎች በሱ ቦታ ላይ አንድ አዲስ ተጫዋች እንደሚያስፈርሙ የሚጠበቅ ጉዳይ ነበረ። ፓርቲ በአርሰናል ቤት ውሉን እንደማያራዝምና ክለቡን በነፃ ወኪል እንደሚለቅ ESPN አስነብቧል። የቪክተር ዮከሬስ ዝውውር አርሰናል እየመራ እንደሚገኝ ደግሞ ቤን ጃኮብ ዘግቦታል። ቪክተር ዮከሬስን በተመለከተ አሁንም ምንም አዲስ ነገር የለም። ለተጫዋቹ የ5 ዓመት ኮንትራት ለመክፈል አርሰናሎች እንዳሰቡ ከዚህ በፊት ሲዘገብ የነበረው ነው። እስካሁን ድረስ ግን ምንም አዲስ የወጣ መረጃ ከቪክተር ዮከሬስ ጉዳይ ጋር በተገናኘ የለም። ቤንጃሚን ሴስኮን የተመለከተ መረጃ ወደ መሀል ላይ አጋራችኋለሁ። ቪክተር ዮከሬስን በተመለከተ ግን ተጫዋቹ አሁንም ቢሆን አርሰናልን ለመቀላቀል በጓደኞቹ መልእክት ማጋራቱን የሚያመላክት መረጃ ከአሌክስ ክሮክ ያጋራው መረጃ ለመረዳት እንችላለን። ሉዊስ ስኬሊ እና ኢታን ዋነሪ የእንግሊዝ ደጋፊዎች ማህበር ያመጡ ምርጥ ወጣት ተጫዋቾች ምርጥ 6 ውስጥ መካተት ችለዋል። ከክረምት ዝውውር አርሰናሎች እንግዲህ ምን ይጠብቃሉ የሚሉትን ነገር እንጠብቅ። ከወራት በፊት አርሰናል ትልቁን የክረምት ዝውውር እንደሚያሳልፍ ተነግሮ ነበረ። ጊዜው ገና ቢሆንም አጀመሩ ከሌሎች ክለቦች አንጻር ዘግየት ብሏል። እንደሚታወቀው ቡድኑ ከቡድን ቀለል የሚል ስራዎች ይጠብቁታል። ዋነኛ ቦታዎች ላይ ወሳኝ ተጫዋች ማስፈረም፣ የቡድኑን ጥልቀት የሚጨምር ተቀያሪ ተጫዋች መጨመር፣ የተጫዋቾችን ኮንትራት ማራዘም የአርሰናል ዋነኛ ስራዎች ናቸው። ዝውውርን እንደሚያደርግ እርግጠኞች መሆን እንችላለን። ነገር ግን በዚህ ፍጥነት ሁሉንም ቦታ ደፍኖ ይጨርሳል ወይ የሚለው ስጋት አለ። አንዱ ተክቶ አንዱን ከተከፈተ ብዙ የተለያዩ አመት አይሆንም። በተጨማሪም ሲዘገይ ዋና ኢላማዎች የማጣት እድሉ በጣም ከፍተኛ መሆኑ ይታወቃል። አጥቂ፣ የመስመር አጥቂ፣ የፓርቲ ከወጣ ደግሞ መሀል ላይ እነዚህ ዋነኛ የዝውውር ዓላማዎች እንደሆኑ ተለይቷል። ግብ ጠባቂ፣ የመሃል መስመር ተከላካይ፣ ሌሎች ደግሞ ቀስ ብለው ሊደረጉ የሚችሉ ቀለል የሚመስሉ ግን መደረግ ያለባቸው ዝውውሮች እንደሆኑ ይጠበቃሉ። ሁሉም ስራ ለማጠናቀቅ ደግሞ በጊዜ ወሳኝ ማጠናቀቅ አለበት። በርታና አርቴታ፣ ጆን ክሮኬ፣ ሌሎችም ምን እየሰሩ እንደሆነ ባይታወቅም በቶሎ ቡድኑን ተረጋግቶ ቅድመ ውድድር ከአዲስ ተጫዋቾች ጋር እንዲያሳልፉ በጊዜ መሰባሰብ ወሳኝ የአርሰናል ዝውውር እንደሆነ ይጠበቃል። ሪያል ማድሪድ ሮድሪጎን በዚህ ክረምት እንዲለቅ ይፈልጋሉ። ነገር ግን ተጫዋቹ መልቀቅ እንደሚፈልግ ከነገራቸው ብቻ እንደሆነ ተዘግቧል። ብራዚላዊ የፊት መስመር ተጫዋች ከአርሰናል ጋር ስሙ ተያይዟል። እናም ዝውውሩ ወደ 80 ሚሊዮን ዩሮ ሊፈጅ እንደሚችል ደግሞ ከፋብሪዞ ሮማኖ ዘገባ ለመረዳት እንችላለን።
አርሰናል ሌቪዚንግ ከሚጠይቁት ያነሰ የዝውውር ጥያቄ እንደሚያቀርቡ ተዘግቧል። አርሰናል ከሸሽኮ ጋር በግል ጉዳዮች ተስማምቷል የሚል መረጃ በትናንትናው ዕለት ብሊትስ ላይ ተዘግቦ ነበር። ነገር ግን ከተጫዋቹ ጋር በግል ጥቅማ ጥቅምም አርሰናሎች ያለመስማማታቸውን የሚያመላክቱ መረጃዎች ደግሞ ዛሬ ላይ ወጥቷል። እስካሁን ድረስ በተጫዋቹ ዝውውር ጉዳይ ጋር በተያያዘ አርሰናሎች ከንግግር የዘለለ ነገር በተጫዋቹ ላይ የረባ ነገር ሲሰሩ አልተመለከትናቸው። ነገር ግን አሁንም ቢሆን በተጫዋቹ ጉዳይ ጋር በተገናኘ አርሰናል በኩልና በአርቢ ሌቪዚንጎች ጋር የሚደረገው ድርድር መቀጠሉን የሚያመላክት መረጃዎች ሲወጡ ነበር። ምንም አዲስ የመጣ መረጃ ነገር የለም ከቤንጃሚን ሲስኮ ጉዳይ ጋር በተያያዘ። አርሴናል የሉሰን አጉሜን ሁኔታ በመገብገብ ላይ ይገኛል። መድፈኞቹ የቶማስ ፓርቲ ተተኪ በማፈላለግ ላይ እንደሆኑ ይታወቃል። እስካሁን ድረስ በአርሴናል እና በተጫዋቹ መካከል ምንም አይነት ንግግር አለመደረጉንም ተዘግቧል። የሲቪያውን የመሃል መስመር ተጫዋች የሆነውን አርሴናሎች የቶማስ ፓርቲ ተተኪ እንዲሆንላቸው በገበያው ላይ እየተካተሉት ከሚገኙ ተጫዋቾች ውስጥ ተጠቃሽ ያደርገዋል። ቪክተር ዮከረስ ጁቬንቱስን አይቀላቀልም። ወኪሉ ወደ አርሰናል መቀላቀል እንደሚፈልግ ለጁቬንቱሶች አሳውቋቸዋል። በዚህ ሳምንቶች ውስጥ ከተነሱ ዜናዎች ውስጥ ተጠቃሽ የሚያደርገው ጁቬንቱሶች ይህን ተጫዋች ለማስፈረም እንቅስቃሴ መጀመራቸውን የሚያመላክት መረጃዎች ሲዘገቡ ነበረ። ዛሬ ላይ በወጡ መረጃዎች መሰረት ደግሞ ቪክተር ዮከረስ ከየትኛውም ክለብ በተሻለ ለአርሰናሎች ቅድሚያ እንደሚሰጥ ይጠበቃል። ነገር ግን አርሰናሎች አሁንም ቢሆን በተጫዋች ዝውውር ላይ የነቃ የተባለ እንቅስቃሴ እያደረጉ አይደለም። በአጥቂ መስመር ላይ እስካሁን ድረስ ከንግግር የዘለለ የመጀመሪያ ጥያቄ ለየትኛውም ተጫዋች አላቀረቡም። አሁንም ቢሆን ከየትኛውም በተሻለ በገንዘብም ስንመለከተው ቪክተር ዮከረስ ለአርሰናሎች ምቹ የሆነ አማራጭ እንደሆነ ይጠበቃል። ተጫዋቹም የመጀመሪያ ቅድሚያ ተመራጩ አርሰናል እንደሆነ እየተዘገበ ይገኛል። አርሰናል ከቤንጃሚን ሲስኮ ጋር እስካሁን ስምምነት ላይ አልደረሰም። ቪክተር ዮከረስም አሁንም ቢሆን የአርሰናል አማራጭ እንደሆነ ከፋብሪዞ ሮማ ዘገባ ለመረዳት እንችላለን። በክለቦች የዓለም ዋንጫ ወቅት በዣቪ አሎንሶ እና በሮድሪጎ መካከል ስብሰባ ለማድረግ ቀጠሮ ተይዟል። በቡድኖች ውስጥ ያለው ሚና ለመቆየት ሆነ ለመልቀቅ ውሳኔ ምክንያት ይሆናል ሲል ሃንድ ኦፍ ኦዚል ከሮድሪጎ ዝውውር ጉዳይ ጋር በተገናኘ ያጋራው መረጃ ይጠቁመናል። የሮድሪጎን ጉዳይ በተመለከተ አርሰናሎች የተጫዋቹ ውሳኔ በመጠባበቅ ላይ መሆናቸውን የሚያመላክት መረጃዎች ሲወጡ ነበረ። በክለቦች የዓለም ዋንጫ ላይ ተጫዋቹ ከሚሰጠው ደቂቃዎች ጋር በተገናኘ ውሳኔዎችን ያሳልፋል ተብሎ ይጠበቃል። ውሳኔውን ሲያሳልፍ ቀጥታ አርሰናል ለተጫዋቹ የገንዘብ ጥያቄ ለማቅረብ ዝግጅት ላይ መሆናቸውን የሚያመላክት መረጃዎች ሲዘገቡ ነበረ። የአርሰናል እንደሚታወቀው በትላንትናው ዕለት የእንግሊዝ ፕሪሚየር ሊግ ጨዋታ ይፋ ሲሆን አርሰናል ከሜዳ ውጭ በመጓዝ ማንቸስተር ዩናይትድን የመጀመሪያ ጨዋታ እንደሚያደርግም ተረጋግጧል። ሉዊስ ስኬሊን የተመለከተ መረጃ ላገራችሁ። ከኮንትራት ጉዳይ ጋር በተገናኘ ሉዊስ ስኬሊ በአርሰናል ቤት አዲስ ኮንትራት ለመፈራረም መስማማቱን የሚያመላክት ነገር ከፋብሪዚዮ ሮማኖ ጋር ተዘግቧል። ዴቪድ ኦርንስታድም ይዞት በወጣው መረጃ መሰረት ሉዊስ ስኬሊ አዲስ ኮንትራቱን በአርሰናል ቤት ሲፈርም ከወጣቶች ጠቀም ያለ ገንዘብ እንደሚያስገኘውም እየተዘገበ ይገኛል። ኤሲ ሚላን የፓርቲ ተወካዮች አነጋግሯል። ነገር ግን የደሞዙ ጥያቄ ለእነሱ በጣም ከፍተኛ እንደሆነ ተዘግቧል። አሁንም ከአርሰናል ጋር በአዲስ ኮንትራት ዙሪያ ስምምነት ላይ ያልደረሰው ቶማስ ፓርቲ በዚህ ክረምት የዝውውር መስኮት እንደሚለቅም ከሃንድ ኦፍ ኦዚል ዘገባ ለመረዳት እንችላለን። አርሰናል ከሸሽኮ ጋር ሆነ ከሌቪዚንግ ጋር እስካሁን ድረስ ምንም አይነት ስምምነት ላይ አለመድረሱን ከፋብሪዞ ሮማኖ ዘገባ ለመረዳት እንችላለን። ከአርሰናል የተጫዋች ዝውውር ጉዳይ ጋር በተገናኘ በዛሬ ስፖርታዊ ዜናችን ላይ ከተመለከትናቸው ዋነኛ ፖይንቶች ውስጥ የቶማስ ፓርቲ ጉዳይ ይሆናል ማለት ነው። ቶማስ ፓርቲ ከአርሰናል ጋር ከወዲያ ከኮንትራት ጉዳይ ጋር በተገናኘ እንደማይነጋገርና ተጫዋቹ በነፃ ወኪል እንደሚለቅ ESPNም ዘግቦታል። ፋብሪዞ ሮማኖም ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ቶማስ ፓርቲ በቀጣይ ከአርሰናል የሚለቀው ተጫዋች እንደሆነ ተረጋግጧል። ከኮንትራት ጉዳይ ጋር በተያያዘ ደግሞ ሉዊስ ስኬሊ አዲስ ኮንትራት በአርሰናል ቤት የሚያቆየውን ኮንትራት ከመፈረሙ ጋር በተገናኘ ጠቀም ያለ ደሞዝ ለተጫዋቹ እንደሚያስገኘውም ተዘግቧል። የእንግሊዝ ፕሪሚየር ሊግ ጨዋታ ይፋ ሲደረግ አርሰናል ከሜዳው ውጭ ማንቸስተር ዩናይትድ ማስተናገዱ ከባድ ጨዋታ እንደሚሆንም ይጠበቃል። የዛሬ ስፖርታዊ ዜናችን ይህን መሰረት በሌላ ቪዲዮ እስክንገናኝ መልካም ጊዜ።